ዩኒቨርሲቲ ያለው ጀርባይ ስከፕት በወታደር የተመተውበትን አጋጣሚ ልንገራችሁ። ይሄ ታሪክ ትዝ ያለኝ ማታ ያደርኩት ሶፋ ላይ ነውና ጀርባይን አልመች ሲለኝ ነበር። ይሄ ታሪክ ትዝ ያለኝ ትዝ ይለኛል። ፍሬሽማን እየተማርን ነበር፣ ፍሬሽ እያለን ማለት ነው። እና ያኔኛ በነበርንበት ጊዜ በየጊዜው ረብሻ ነበር ግቢ ፍሬሽ ላይ ማለት ነው። ከዛ በዚህ በረብሻ ምክንያት ብዙ ተማሪ ትምህርቱን እያቋረጠ ወደ ቤተሰቦቻቸው ጋር ይሄዱ ነበር። በዚህ ጊዜ ነበር ትምህርት ቤቱ ግቢውን መዝጋት እንዳለበት የወሰነውና ተማሪ ውስጥ ያለ በተማሪዎች ላይ ግቢ ተዘጋ። ተማሪ መውጣትም መግባትም አይችልም ነበር። ከዛ በዚህ ወቅት ነበር እንደ ቀልድ እንደተዘጋ 15 ቀን አለፈ። 15 ቀን ማለት ለተማሪ ያው በጣም ረጅም ነው እና ተማሪ ቤተክርስቲያን መሄድ አልቻለም። መስጊድ መሄደውም እንደዛው ማለት ነው። ከዛ ተማሪ ተመካክሮ ሰላማዊ ሰልፍ ለመውጣት አቀደና ሰላማዊ ሰልፍ ለመውጣት ተዘጋጀ። እኛ ደግሞ እንዳጋጣሚ ያን ቀን ክላስ ነበርና አስተማሪያችንን ደውለን ዛሬ ሰላማዊ ሰልፍ አለና የዛሬ ክላስ ይቅርብን ምናምን ስንለው ያው እነሱም ጫና ስለነበረባቸው አይቻልም፣ አንድም ተማሪ እንዳይቀር አቴንዳንስ ይዛለው፣ የቀረ ተማሪ ቅጣቱን ይወስዳል ነው ምናለን። ከዛ እኛም ወደ ክላሳችን ገባን። ሰላማዊ ሰልፍ የሚወጣውም ወደ ሰልፉ ሄደ። ታዲያ እኛ ክላስ ቁጭ ብለን እየተማርን ያለ በጣም የተማሪ ጩኸትን ሰማ ነበርና አስተማሪውን ረቲቸር ወደ ዶርም እንሂድ እንላለን። አይቻልም፣ እኛ በእኛ ጊዜ ስንቱን አሳልፈናል፣ ዝም ብላችሁ ተማሩ አለን። ለካ እዚህ ጋር ሰላማዊ ሰልፍ ሊወጡ የተሰበሰቡ ተማሪዎችን ሰብስበው ጥያቄያችሁን የሚመልስ አካል እየመጣ ነው ጠብቁ ተብለው፣ ለካ በዚህ ሰዓት እነሱ የእውነትም ጥያቄያቸውን የሚመልስ አካል ይመጣሉ ብለው ሲጠብቁ በሁሉም በር ወታደር ገባና አስለቃሽ ጭስ ተለቆ ተማሪ በወታደር እየተባረረ ነበር። ሰዓት ነበር ጩኸቱ በጣም እየቀወጠ የመጣው። ከዛ በጣም ጩኸቱ እኛ ጋር እየቀረበ ሲመጣ አስተማሪውን አሁንም እረባክባክኛም ወደ ዶርማችን እንሂዳለን ነው። ከዛ አይቻልም፣ አርፋችሁ ተማሩ አለን። ሰዓት ስላልበቃኝ በቀጣይ ቪዲዮ ቀጥላለሁ።